አንዳንድ ነገሮች ብዙ ያስገርሙኛል። ጥበብ በአደባባይ ትጮኻለች፣ የሚሰማ ግን የለም። ሁሉም ጆሮውን ጥርቅም አድርጎ ዘግቷል። እንኳን ዕውቀት አይደለም መድፍን ቢጠልዘው ጆሮ አይበገርም። አንዳንድ ነገሮች ብዙ ያስገርሙኛል። ጥበብ አልባ ጩኸትና ሩጫ ደግሞ ከንቱነት ነው። ሊቅነትና ጥበብ ለሰው የተበረከቱ ውድ ስጦታዎች ናቸው። ሊቅነት ቅንነት ከጎደለው እርኩሰት ነው። ጥበብም ፍቅር በመከነበት ጥላቻ በነገሰበት ልብ ውስጥ ሲፈጠር ጥፋትን ያመርታል። ጥበብ በርኩሶች እጅ ይረክሳል፣ ይጎድፋል። እድፍ ወራዳነትን ያከናንባል። ንጽሕና ክብርን ያጎናጽፋል። አንዳንድ ሰው አለ ፈገግታ የሚያበዛ በጥንቶቹ አታሎ መርዙን የሚነዛ። አንዳንድ ሰው አለ ቁም ነገር አዋቂ በመልካም ምግባሩ ለሰው ተጨናቂ። የሰው ልጅ ክብሩ ንጽሕናው ነው። ጥላቻ፣ መሰሪነት፣ ድህነትና እድፍ ተጠራርገውና ታጥበው መወገድ ያለባቸው እከኮች ናቸው። አንዳንድ ነገሮች ብዙ ያስገርሙኛል። ጥበብና ዕውቀትን የፈለጉ ድህነትንና መሰሪነትን የሚያራግፉበት መጥረጊያ፣ እድፍና ጥላቻን የሚያጥቡበት ጸበል አያጡም። ግን ቢያገኙስ? ሀብታምና ንጹሕ ሆነው ቢንቀባረሩስ? ቅንነትና ሰብአዊነት ከጎደላቸው ምን ዋጋ አለው? የጥበብ ማሰሪያ ጥለት፣ የእውቀትም ዳር ሰውን ማክበር ነው። አለበለዚያ ማሰሪያው እንደተፈታ መጥረጊያ ብትንትናቸው ይወጣል፣ ሁሉም ከንቱ ይሆናል። አንዳንድ ሰው አለ ሲናገር አፍዛዥ፣ የሚታይ አስጥሎ የማይታይ አስያዥ። አንዳንድ ሰው አለ ዕውቀቱ ያለው ካነጋገሩ ላይ